ዛሬ በሶሻል ሚዲያ በተለይ ደግሞ በቴሌግራም እየተወራ ያለው ስለ በዘር አፕሊኬሽን እናወራለን። የስፖርት ቪዲዮዎች አፕሎድ በማድረግ እንደገና ደግሞ ሰው ሲያይላችሁ በዶላር ይከፍላል የሚባለውን እውነት ነው? ምን ያክል እውነት ነው ወይስ ከንቱ ድካም ነው የሚለውን አብረን የምናይ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። በዘር ምንድን ነው? በዘር ማለት አሜሪካ ውስጥ የሚገኝ ትክክለኛ የቴክኖሎጂ ካምፓኒ ነው። ስራው ደግሞ ኤንቢኤ ወይም ደግሞ ናሽናል ባስኬትቦል አሶሲዬሽን ኤንኤችኤል ናሽናል ሆክ ሊግ። ኤንቢኤ ማለት ባስኬትቦል ሲሆን ኤንኤችኤል ማለት ደግሞ ናሽናል ሆኪ ሊግ ይባላል። ይሄ ደግሞ በሮዶ ውስጥ በኳስና በዱላ የሚጫወቱት አይነት ስፖርት ሲሆን ትክክለኛውን በዘር አፕሊኬሽን እነዚህ ስፖርቶች ወደ ተመልካቾች ማድረስ ነው ዋናው ስራው ማለት ነው። በዘር ዓላማ ምንድን ነው? በዘር ዋናው ዓላማው ቪዲዮ ስለጫኑ ብቻ ገንዘብ ለመክፈል አይደለም። ዋና ዓላማ ሰዎች ገንዘብ እየከፈሉ የስፖርት ቪዲዮዎችን እንዲያዩ ነው ዋናው ዓላማው ማለት ነው። ታዲያ ለምንድን ነው በየሶሻል ሚዲያው በዘር አፕሊኬሽን በቪው ይከፍላል የሚባለው የሚለውን ጥያቄ ደግሞ አንደኛ የተጭበረበሩ ቦቶች አሉ። እነዚህ ቦቶች ደግሞ ብዙ ጊዜ ለሰዎች ቪዲዮ ጫኑ፣ ሰዎች ኢንቫይት አድርጉ ምናምን እያሉ የሚያታልሉ አይነት ቦቶች ናቸው ማለት ነው። ኢቭን እንኳን ከፈሉ ቢባል በጣም ትንሽ አማውንት ነው የሚከፍሏችሁ። እናንተ የምታወጡት ጊዜና እነሱ የሚከፍሏችሁ በጣም የተለያየ ነው። በጣም ትንሽ ብር ነው የሚከፍሉ። ግን ደግሞ መጀመሪያ የጀመሩ ከላይ ያሉ አካላት እነዛ ግለሰቦች ነው በደንብ ተጠቃሚ የሚሆኑ ብዙ ጊዜ ማለት ነው። እሺ አሁን ደግሞ በዘር ይከፍላል እያሉ ነው። በምን አይነት መንገድ እንደሚከፍል ልንገራችሁ። አንደኛ ነገር የስፖርት ቪዲዮዎች ብቻ አፕሎድ በማድረግ በቪው ይከፍላል ይላሉ። ሁለተኛ ደግሞ ሰዎችን ኢንቫይት በማድረግ ነው የሚከፍለው ይላሉ። እስቲ በቪው ምን ያክል እንደሚከፍል ልንገራችሁ። ቪዲዮ ስትለቁ የስፖርት ቪዲዮ ስትለቁ በአንድ ቪው $0.10 ነው የሚከፍላችሁ። ይሄ ማለት በኢትዮጵያ ብር ስታስቡት 12 ብር ማለት ነው። ሰው ስትጋብዙ ደግሞ $1 እስከ $5 ይከፍላል ይላሉ። 1000 ቪው ስታገኙ $100 ይከፍላችኋልም ይላሉ። እንደዛው ማለት ነው። ይሄ ደግሞ በጣም ውሸት የሆነ ከእውነት የራቀ ወሬ ነው። ኢቭን ዩቲዩብ የተባለ ትልቅ ካምፓኒ እንኳን ይሄን ያክል አይከፍልም። ውሸት ነው። ይሄ ማጭበርበር ነው። አብዛኛው ሰዎች በቃ በዘር ይሄን ያክል ከፈለኝ፣ ይሄን ያክል ብር ዊዝድሮ አደረኩ ምናምን ብሎ የሆኑ ቁጥሮችን ያሳያሉ። እነዛ ቁጥሮች ውሸት ናቸው። በኮምፒውተር የተሰሩ ተራ ዲጂታል የሆኑ ቁጥሮች ናቸው። ትክክለኛ የባንክ አካውንት የባንክ ደብተር አይደሉም። እሺ ይሁን ብሎ የተወሰነ መንገድ ሄዳችሁ ብትሰሩ እንኳን ማለት ነው ዊዝድሮ ልታደርጉ ስትሉ ምን ይሏችኋል? እስኪ አሁን ደግሞ ለአክቲቬሽን 30 ሰው ጋብዙ፣ ይሄን ያክል ብር አውጡ ማለት ብር ለማውጣት ይሄን ያክል ክፈሉ ምናምን እያሉ በቃ አዛ ነው የሚያደርጓችሁ። ስለዚህ ሊትራሊ ይሄ ነገር ስካመር ናቸው እነዚህ። እርግጠኛ ነኝ በዚህ ስራ ላይ ያሉ ሰዎች ሊቀየሙኝ ይችላሉ። ግን ደግሞ እኔ በትክክለኛ መንገድ ገንዘብ እንድታገኙ በሐቀኛ መንገድ ገንዘብ እንድታገኙ ነው የምፈልገው። ማለት የሆነ ስራ ሰርታችሁ በሙያችሁ የሆነ ነገር ሰርታችሁ ገንዘብ እንድታገኙ እንጂ በማይረባ ነገር ጊዜያችሁ እንድታጠፉ አልፈልግም። ከዚህ በፊትም እኔ ቪዲዮ ሰርቻለሁ። ብዙ ጊዜ እንደዚህ ሰው ጋር ብዙ እንደዚህ አርጉ፣ ሊንክ ልላክላችሁ፣ ዳውንሎድ አድርጉ ምናምን የሚሉት ነገር እንዳለ እስካመሮች ናቸው። አትመኗቸው። ስለዚህ እናንተ መስራት ያለባችሁ ትክክለኛ ሙያ ተምራችሁ በፍሪላንሲንግ ወይም ደግሞ ዲጂታል ማርኬቲንግ በሙያችሁ ነው መስራት ያለባችሁ እንጂ በእንደዚህ አይነት ነገሮች ጊዜያችሁ እንድታጠፉ አልመክራችሁም ማለት ነው። ሊንክ ልላክላችሁ፣ አፕሊኬሽን አውርዱ ምናምን የሚሏችሁ በጣም እያጭበረበሩ ነው። በምን መንገድ ነው እናንተ የምትጎዱት? እንደዛ ሲሆን አንደኛ ነገር ከንቱ ልፋት ለምታገኙ ትንሽዬ ነገር ሙሉ ጊዜያችሁን እያጠፋችሁ ነው። ሁለተኛ ደግሞ የመረጃ ስርቆት ሊደርሳችሁ ይችላል። ሊንክ ልከውላችሁ እሱ ዳውንሎድ ስታደርጉ ሀክ ያደርጓችሁና የእናንተ መረጃ ለሌሎች ሰዎች ለሌሎች አካላቶች ይሸጣሉ።
እና በዚህ መንገድም እናንተ ልትጎዱ ትችላላችሁ። ሶስተኛ ደግሞ የማይታወቅ ሊንክ ገብታችሁ አፕሊኬሽን ዳውንሎድ ስታደርጉ ስልካችሁ ኮምፒውተራችሁ ላይ ቫይረስ ሊገባ ይችላል ማለት ነው። ስለዚህ በእንደዚህ አይነት መንገድ ልትጎዱ ትችላላችሁ እና ትክክለኛ በሆነ መንገድ አጭበርበር የሌለበት መንገድ ብትመርጡ ይሻላል። ማለት አቋራጭ መንገድ አለመፈለግ። እርግጠኛ ነኝ ገንዘብ በጣም ለፍታችሁ ደክማችሁ ጊዜ ሰጣችሁት ገንዘብ ለማግኘት ረጅም ጊዜ ሊወስድባችሁ ይችላል፣ በትክክለኛ መንገድ ማለት ነው። አቋራጭ የምትፈልጉ ከሆነ ግን አንደኛ ነገር አይሳካም፣ ሁለተኛ ደግሞ ጉዳት አለው። ስለዚህ እናንተ መምረጥ ያለባችሁ ብዙ ጊዜ ትክክለኛውን መንገድ መምረጥ ይኖርባችኋል ማለት ነው። የዛሬ የበዘር አፕሊኬሽን ይከፍላል የተባለውን ርዕሴ ይህንን ይመስል ነበረ። እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ደግሞ ዲጂታል ስኬትን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ እስከምንገናኝ ሰላም ሁኑ።